ሰላም ጤና ይስጥልኝ። ዛሬ የምንሄደው ወደ ደቡብ ኢትዮጵያ ወደ አስደናቂው የሐመር ብሔረሰብ ምድር ነው። ሚስት ለማግባት በሬ ላይ መዝለል ግድ የሆነበት፣ ውበት በቅቤና በቀይ አፈር የሚለካበት፣ እንግዳ እንደ ንጉስ የሚታይበት አስገራሚ ዓለም አብረን እንቃኛለን። በሐመር ምድር ተፈጥሮ ነው። ሴቶቹ ቆሬ የተባለውን የቅቤና የቀይ አፈር ድብልቅ ተጠቅመው ጸጉራቸውና ቆዳቸው ያንጸባርቃል። በቤታቸው ባለው ጥበብ የዓለምን ፋሽን ያስንቃሉ። ወንዶቹም ቢሆኑ የጭቃ ባርኔጣ ሰርተው የሰጎን ላባ ሰክተው ሲያዩአቸው እንደ ሱፐር ሞዴል ነው የሚታዩት። የድንጋይ ከሰል ወይም ቀይ አፈር ተፈጭቶ ከቂቤ ጋር ይደባለቃል። ይህ ድብልቅ ቆሬ ይባላል። ጸጉራቸው ከፀሐይ መከላከል ብቻ ሳይሆን ሁልጊዜ አንጸባራቂና ውብ እንዲሆን ያደርጋል። የሐመር ሴቶች ጌጣጌጥ ማለት ማንነት ነው። እያንዳንዱ ጌጥ የራሱ የሆነ ትርጉም አለው። ኢስት በአንገታቸው ላይ የሚደረግ የብረት ሐብል ነው። በተለይም ያገቡ ሴቶች የሚያደርጉት ቁልፍ ያለው ሐብል የማንነታቸው መገለጫ ነው። ኢንቶ ከእንስሳት ቆዳና ከዶቃ የሚሰሩ ቀበቶችና ልብሶች፣ እነዚህ ጌጣጌጦች ሲራመዱ የሚፈጥሩት ድምፅ ራሱ ለጆሮ ሙዚቃ ነው። የሐመር ሰዎች ስኪን ኬር ቆዳቸው እንዳይሰነጣጠቅና ወዝ እንዲኖረው በየቀኑ ቅቤ ይቀባሉ። ይህም ቆዳቸው ከበረሃውና ከፀሐይ እንዲጠበቅ ይረዳል። በሰውነታቸው ላይ የሚሰሩ ጥበባዊ ምልክት እንደ ውበትና እንደ ጀግንነት መገለጫም ይታያል። ይህም ቆዳው ላይ ልዩ ዲዛይን ይፈጥራል። ቸውና ከንፈራቸውን መበሳት የሐመር ውበት ማህተም ነው። ወንዶቹ ሆኑ ሴቶች ገና በልጅነታቸው ጆሮአቸውን ይበሳሉ። ነገር ግን እንደኛ አንድ ቦታ ብቻ ሳይሆን በጆሮአቸው ጠርዝ ላይ በርካታ ቀዳዳዎችን ያወጣሉ። በእነዚህም ቀዳዳዎች ላይ ትናንሽ የብረት ቀለበቶች ያደርጋሉ። በተለይ ወንዶቹ ላይ የብረት ቀለበቶች ብዛት ጀግንነት ወይም በማህበረሰብ ውስጥ ያላቸውን ደረጃ ሊያመለክት ይችላል። ከከንፈራቸው ስር በሚወጣው ቀዳዳ ላይ ሊቢያ የሚባል ከብረት ወይም ከእንጨት የተሰራ ጌጥ ይሰካሉ። ይህ ጌጥ አንድ ሴት ለአቅመ ሔዋን መድረሷንና ለትዳር ዝግጁ መሆኗን ሊያሳይ ይችላል። ፈገግታቸው መሃል የሚታየው ይህ የብረት ጌጥ ለሐመር ወንዶች እጅግ ማራኪ ውበት ተደርጎ ይወሰዳል። ይህም የመበሳት ባህል ለሐመሮች ሰዎች ህመም ሳይሆን የጥንካሬና የውበት ምልክት ነው። ትንንሽ ልጆች ሳይቀሩ ይህንን ሂደት በድፍረት ያልፉታል፣ ምክንያቱም ለነሱ ጌጥ ማለት የሰውነት አካል ያህል ትልቅ ዋጋ አለው። የሐመር ባህል አንድ ወጣት የሚወዳትን ልጅ ለማግባት ሲወስን ትንባውና ቡና ይዞ የልጅቷ ቤተሰብ ጋር ይሄዳል። የልጅቷ ቤተሰቦች ፍቃደኛ ካልሆኑ ቡናው አይጣፍጥም ብለው አያባርሩትም። ይልቁኑ ስጦታውን ሳይቀበሉ ደጋግሞ ይመልሱታል። ልጁ ግን ተስፋ ሳይቆርጥ ደጅ ይጠናል። ሙሽራው ወንድ መባሉን የሚያረጋግጠው ትዳር ለመመስረት ብቁ የሚሆነው በቆሙ በሬዎች ጀርባ ላይ ሮጦ ሳይወርቅ ሲያልፍ ነው። ሙሽራው ራቁቱን ሆኖ ባዶውን ነው የሚዘለው። ካልዘለለ ግን ትዳር የለም። እንዲያውም እንደ ሕፃን ነው የሚታየው። ሰርጉ ዕለት የሙሽራው ሴት ዘመዶች በተለይ እህቶቹ እየጨፈሩ ወንዶቹ እንዲገርፏቸው ይለምናሉ። ይህም ለነሱ የፍቅርና የቁርኝት መገለጫ ነው። ጠባሳው ለነሱ እንደ ትልቅ ጌጥና ኩራትም ነው የሚታየው። ሐመር ሰርግ ላይ ጥሪት የሚከፈለው በከብት ነው። አብዛኛው ጊዜ እስከ 30 የሚደርሱ ከብቶችና ጥቂት ፍየሎች ለልጅቷ ቤተሰቦች ይሰጣሉ። በከተማ ሰርግ ላይ ቪኤት መኪና እንደሚጠየቀው ሁሉ በሐመር ምድር ደግሞ ቪ- በሬ ነው ጥያቄው። ከብቶቹ ጤናማና ወፍራም መሆን አለባቸው። ሙሽሪት ወደ ሙሽራው ቤት ትሄዳለች። ነገር ግን እንዳገባች ወዲያውኑ ስራ አትጀምርም። ለተወሰኑ ቀናቶች ከዘመዶቿ ጋር ሆና ትዝናናለች፣ ትመገባለች። በሐመር ምድር ጠዋት ሲነጋ የሚቀርበው መጠጥ የቡና ገለፋት ወይም ደግሞ ቅርፊት ነው። የቡና ገለፈቱ ተቀቅሎ እንደ ሻይ ይቀርባል። ከዛም በውስጡ ዝንጅብልና ጨው፣ የተለያዩ ቅመማ ቅመሞችን ይጨመርበታል። እኛ ደብል ስፕሪስ እያለን እንደምንጠጣው ሁሉ እነሱም በዚህ መጠጥ ነው ቀናቸውን ፏ የሚያደርጉት። መጠጡ የሚቀርበው ጎድጓዳ ሳህን ወይም ቅል ደግሞ የራሱ የሆነ ጥበባዊ ውበት አለው። የሐመር ሰዎች ዋነኛ ምግባቸው ማሽላ ነው። ማሽላውን ፈጭተው ዳሞ የሚባል ገንፎ መሰል ምግብ ያዘጋጃሉ። ዳሞ የሚበላው በወተት ወይም በቅቤ ነው።
ሐመሮች ልክ እንደ ጎረቤቶቻቸው ሙርሲዎች በከብት ላይ ያላቸው ጥገኝነት ከፍተኛ ነው። ወተቱ የዕለት ተዕለት ምግባቸው ሲሆን አልፎ አልፎ ደግሞ የከብት ደም ይጠጣሉ። ከብቱን ሳይገሉ ከአንገቱ ላይ በጥንቃቄ ደም በመውሰድ ከወተት ጋር ተቀላቅለው ይጠጣሉ። ተፈጥሯዊ ፕሮቲን ሼክ በሉት። እንግዳ ተቀባይነታቸው ወደር የሌላቸው ሐመሮች እንግዳ ሲመጣ ፓርሻ የተባለ ከማሽን ላይ የሚጠመቅ ባህላዊ መጠጥ ያቀርባሉ። በሐመር ባህል ምግብ አብሮ መብላት ትልቅ ትርጉም አለው። አብዛኛው ጊዜ ወንዶች ቀደም ብለው ይመገባሉ፣ ከዛም ሴቶች ልጆች ይከተላሉ። ማንኛውም ፈሳሽ ነገር የሚቀርበው ቅል ውስጥ ነው። እነዚህ ቅሎች በጣም ጽዱና ውብ ዲዛይን ያላቸው ናቸው። ሰዎች ጂም ሳይሄዱ ሲክስ ፓክ ያላቸው እንደዚህ ያለ ተፈጥሯዊ ፕሮቲን ስለሚመገቡ ነው። ሰዎች ለለቅሶ እንደ ሌሎች በዓሎች ሁሉ በሀዘን የተሞላ ቢሆንም ሂደቱ ግን ልክ እንደ ፊልም የታሪክ ፍሰት ያለው እጅግ አስገራሚ ስነ ስርዓት የያዘ ነው። በዓል አንድ ሰው ሲሞት እንደ ከተማ ሰው በስልክ ወይም በለቅሶ ድምጽ ብቻ አይደለም የሚነገረው። ዜናው የሚነገረው በልዩ የጥይት ተኩስ ወይም በከብቶች ግርግር ሊሆን ይችላል። በሐመር ምድር የጥይት ተኩስ ተሰብሰቡ ማለት ነው። ጎረቤት ሁሉ ምን ተፈጠረ ብሎ በሩጫ ይወጣል። አስክሬኑ እንዲቀበር የሚወስነው በቤተሰብ ስምምነት ነው። ነገር ግን አስክሬኑ ከመቀበሩ በፊት በቅቤ ይቀባል፣ በሚያምር ልብስና ጌጣጌጥ ይደረግለታል። ትርጉሙም ሰውየው ወደ ቀጣይ ዓለም ሲሄድ አምሮበትና ደምቆ መሄድ አለበት የሚል እምነት አለ። የሟች የቅርብ ጓደኞች፣ ዘመዶች ከብቶች እየነዱ ይመጣሉ። ሟች በህይወት እያለ የነበረው ክብር የሚለካው በታረደው ከብት ብዛት ነው። ለቅሶ ላይ ስጋ አይጠፋም። ወጣቶች እየዘለሉና እየጨፈሩ የሟቹን ጀግንነት ይዘክራሉ። በተለይ ሟቹ በሬ ዘላይ ወይም አዳኝ ከሆነ ያደረጋቸው ጀግንነቶች በዜማ ይነገራሉ። ለቅሶ ሀዘን ብቻ ሳይሆን የህይወታቸው ክብረ በዓል ሴሌብሬሽን ኦፍ ላይፍ ይመስላል። ሰው መሞቱ ሀዘን ቢሆንም በዓላቸው ግን ለሟቹ የሚሰጠውን ክብር ያሳያል። የሐመር ሰዎች ቤት አሰራር ልክ እንዳኗኗራቸው ቀላልና ተፈጥሯዊ ግን ደግሞ ጥበብ የተሞላበት ነው። ቤቶቹ የሚሰሩት ከእንጨትና ከጭቃ ከሳር ነው። ቤቱ ክብ ቅርጽ ያለው ሆኖ ኦኖ ይባላል። ጠንካራ የሆኑ ዛፎች ተቆርጠው ክብ ተደርገው መሬት ውስጥ ይተከላሉ። ከዚያም በቅርንጫፎቹና ከሳር ይሸፈናሉ። እዚህ ጋር ሲሚንቶ ወይም ብረት የሚባል ነገር የለም። ተፈጥሮ የሰጠቻቸውን ተጠቅሞ የሚሰሩት ይህ ቤት ከበረሃ ሙቀት የሚከላከል ተፈጥሯዊ ኤር ኮንዲሽንም አለው። ቤት በር በጣም ዝቅተኛ ነው። ገብቶ ለመውጣት ጎንበስ ማለት ግድ ነው። እንደ አየር ሁኔታው የሚቀያየር ሁለት አይነት ቤት አላቸው። በበጋ ቀለል ያለና አየር የሚያስገባ ከሳር የሚሰራ ቤት፣ በክረምት ደግሞ በደንብ የታሸገና ዝናብ የማይገባበት ቤት። የሐመር ሰዎች ሪል ስቴት ሳይገዙ እንደ አየር ሁኔታው ቤታቸውን አፕግሬድ ያደርጋሉ። ሐመር በዓል ሰውና ተፈጥሮ እንዴት ተስማምተው መኖር እንደሚችሉ የሚያሳይ ትልቅ ትምህርት ቤት ነው። ዛሬ ካየናቸው ውስጥ እናንተ በጣም ያስገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ በሌላ አስገራሚ በዓል እስከምንገናኝ ቻው።